ፌዴራል ፖሊስ ስራውን እየሰራ ነው። ይህ የባለስልጣናትና የአርቲስቶቻችን ገመና ያጋለጠው የሪፖርተር ጋዜጣ የ9 ወር ሪፖርት የፌዴራል ፖሊስ ያደረገው የኦዲት ሪፖርት ነው። ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን በላይ መዝረፋቸው በኦዲት ምርመራ አረጋግጧል። በ2018 በጀት ዓመት 9 ወራት በአገር ኢኮኖሚ ላይ ከፍተኛ ሙስና የፈጸሙ ከፍተኛ ባለስልጣናትና ታዋቂነታቸውን ተጠቅመው ህብረተሰቡን የዘረፉ አርቲስቶች 78 ቢሊዮን ብርና 134 ሚሊዮን ዶላር ወይም በወቅቱ ህጋዊ የባንክ ምንዛሬም ከ98 ቢሊዮን ብር በላይ ጉዳት ማድረሳቸውን ህብረተሰቡ ወይም መዝረፋቸውን በኦዲት ምርመራ ማረጋገጡን የፌዴራል ፖሊስ አሳውቋል። የኢትዮጵያ ፌዴራል ፖሊስ ይህንን ያሳወቀውም የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ለህዝብ ተወካዮች ምክር ቤት ህግና ፍትህ ጉዳዮች ቋሚ ኮሚቴ ሚያዝያ 21 ቀን 2018 ዓ.ም ባቀረበበት ወቅት ነው። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የሃሮት ኢትዮጵያ ተከታታዮች። የፌዴራል ፖሊስ ይፋ ያደረገውን የ9 ወራት ሪፖርትን ሙሉ ለሙሉ ወደ እናንተ የምናደርስላችሁ ይሆናል። እንደተለመደው ሰብስክራይብ፣ ሼር፣ ላይክ በማድረግ ለሌሎች እንዲደርስ ያደርጉም። ፌዴራል ፖሊስ የወንጀል ምርመራ ኦፕሬሽን መምሪያ ምክትል ኮሚሽነር ሙሌሳ አብዲሳ ወንጀል ነክ የሆኑ ምርመራዎች ላይ የሙስና ምርመራ ወንጀሎች እንዴት እንደሚፈጸሙ ሲያብራሩ ሙስና በባህሪው እጅግ ውስብስብና ድርጊት ፈጻሚው በረቀቀ መልኩ የሚፈጽመው በመሆኑ ይህንን በማስረጃ ማራገጥ በጣም አስቸጋሪ ነው። የሙስና ወንጀል ፈጻሚው ከራስ አርቆ ውጭ ሀገሮች ድረስ ንብረት የሚያህሽና የሚያከማች በመሆኑ እነዚህ ማውጣት ከባድ በመሆኑ ልዩ ስርዓቶች በመዘርጋት ከሌሎች ተቋማት ጋር ትብብር ማድረግና የኦዲት ውጤቶች የሚጠይቅ ስራ ነው ብለዋል። የኦዲት ስራ ከሌላ በሙስና የደረሰው ጉዳት ለመከላከል እንደማይቻል ምንም እንኳን ከዋና ኦዲተር መስሪያ ቤት ጋር ጥሩ ግንኙነት ቢኖርም በሚፈለገው ደረጃ መርምሮ ውጤት ላይ ለመድረስ ከባድ መሆኑን ተናግረዋል። በበጀት ዓመቱ 9 ወራት በህዝቡ እይታ ውስጥ ያልነበሩም በተለይም ከማዳበሪያ ግዢ ጋር በተገናኘ የግብርና ኮርፖሬሽንና የባህር ትራንዚት ባለስልጣናት በማዳበሪያ ግዢ ሙስና እንደዚሁም በኢትዮጵያ ኤሌክትሪክ ኃይል ውስጥ የተፈጸመ ምዝበራ ላይ ከፍተኛ ምርመራ በማካሄድ ትልልቅ የመንግስት አመራሮችና እውቅናቸውን በመጠቀም ዘረፋ የፈጸሙ አርቲስቶች ላይ ተጠያቂነት ማረጋገጥ ችለናልም ብለዋል። ሪፖርቱን ያቀረቡት ኮሚሽነር ጀነራል ደንበላሽ ገብረ ሚካኤል በበኩላቸው ፌዴራል ፖሊስ በኮንትሮባንድ ዝውውር መከላከል ከ2018 በበጀት ዓመት የመጀመሪያዎቹ 9 ወራትም 20.5 ቢሊዮን የሚገመት ሸቀጦችን በቁጥጥር ስር መዋሉን ተናግረዋል። ፌዴራል ፖሊስ በአዲስ አበባና በመላ ሀገሪቱ የሚገኙ 623 ከፍተኛ መሰረተ ልማቶችና የፌዴራል ተቋማት ላይ ጥበቃ ያደረገ መሆኑን ተናግረዋል። የመንገድ ላይ ዝርፊያ በዚህ ዓመት በከፍተኛ ሁኔታ ቀንሷል ያሉት ኮሚሽነሩ ያም ሆኖ ሙከራዎች አሁን መቀጠላቸውና በ2017 ዓ.ም 251 ተጠርጣሪዎች የተያዙ ሲሆን በ2018 ዓ.ም 9 ወራትም 64 በመንገድ ላይ ዝርፊያ ተጠርጣሪዎች መያዛቸው ገልጸዋል። በጦር መሳሪያ ዝውውር ከኤርትራ ወደ ኢትዮጵያ ገብቶ በትግራይ በኩል ለጽንፈኛ ቡድኖች ሊተላለፍ የነበረ 56000 በላይ ጥይትና ከ241 በላይ መሳሪያዎች ተይዟል ብለዋል። በድንበር ዘለል ወንጀሎች በ9 ወራት በኮንትሮባንድ 330፣ በአደንዛዥ እጽ 59፣ በህገወጥ የሰው ዝውውር 59፣ በህገወጥ ጦር መሳሪያና በህገወጥ የገንዘብ ዝውውር 203 ሰዎች በአጠቃላይ 751 ሰዎች ተጠርጥረው መያዛቸውም ተናግረዋል። በፌዴራል ዋና ዋና መንገዶች በተደረገ የቁጥጥር ስራ ደንብ ተላልፈው በኮድ የተቀጡ ተሽከርካሪዎች 7686፣ ከመናኸሪያ ውጪ ሲያሽከረክሩ የተገኙ 2408፣ ያለ መንጃ ፈቃድ ሲያሽከረክሩ የተገኙ 22፣ ያልተፈቀደ አገልግሎት ተሽከርካሪን ሲጠቀሙ የተገኙ 45 ሰዎች ጨምሮ በአጠቃላይ 11555 ሰዎች ላይ የደንብ ማስከበር ስራ ሰርተናል ብለዋል። በ9 ወራት በክልሎች ወደ ፌዴራል ፖሊስ ከመጣው የወንጀል ክስ ብዛት ድሬዳዋ 53300፣ ኦሮሚያ 46655፣ አማራ ክልል 11574፣ ደቡብ ኢትዮጵያ 11900፣ ደቡብ ምዕራብ ኢትዮጵያ 10000፣
ጨምሮ በአጠቃላይ በትግራይ ክልል ውጪ በሚገኙ ክልሎችና ከተማ አስተዳደሮችም 157871 የወንጀል ክስ መቅረቡንም አስረድተዋል። በ2018 ዓ.ም ከተመዘገቡ የወንጀል አይነቶች መካከልም በአካል ላይ ጉዳት ማድረስ 12433፣ ማህበራዊ ነክ ወንጀሎች 11462፣ ሌብነት 10673፣ ደንብ መተላለፍ 10500፣ አደገኛ ቦዘኔ 3300፣ ሆን ተብሎ ሰው መግደል 1867፣ እምነት ማጉደል 229፣ ማታለልና ማጭበርበር 2574፣ የኢኮኖሚ ወንጀሎች 6300፣ አደገኛ ወንጀሎች 8400 መመዝገባቸውን ሪፖርቱ ያስረዳል። ኮሚሽኑ በ9 ወራት ፈንጂ ለጫኑ ተሽከርካሪዎች ምርቶቻቸው ወደ ተለያዩ አገሮች ለሚልኩ ድርጅቶች ለገንዘብ ጭነቶች፣ ለጉምሩክና የባቡር ጭነቶችን ጨምሮ የእጀባዎች አገልግሎት መስጠቱን አሳውቋል። የምድር ባቡር የፖሊሲ መመሪያ ከአዲስ አበባ ጅቡቲ የሚዘልቀው ለባቡር መስመር ከፍተኛ ጥበቃ ስለማድረጉ አክለው ተናግረዋል። የሰራዊትን ህይወት ኑሮን ማሻሻል የበጀትና የግብይት እጥረት ትኩረት እንዲደረግበትም ጠይቀዋል። ፖሊስ መስዋዕትነት እየከፈለ የሀገሪቱን ሰላምና ደህንነት ያስከበረ ነው ያሉት ኮሚሽነሩ አንዳንዶች መኖሪያ ቤት ያላቸው ቢሆንም ሰራዊቱ በስፋት በካምፕ እንደሚኖር ገልጸው መንግስት እገዛ አድርጎ የፌዴራል ፖሊስ የራሱ መኖሪያ ቤት ካምፕ ሊኖረው ያስፈልጋል በማለቱም ምክር ቤቱን ጠይቀዋል። አዲስ አበባ ሞባይል የሚነጥቁ የመኪና ስፖክ የሚሰርቁ አይነት ወንጀል ጉዳይ ካልሆነ ህብረተሰቡን ስጋት ውስጥ የሚከት የተደራጀ ወንጀል ተግባር የሚፈጸምበት ከተማ አይደለም ማለትም ተናግረዋል። በጸጥታ ደህንነት መለኪያ ከብዙ ያደጉ ሀገሮች ከተሞች በጣም የተሻለ ተመራጭ ከተማ መሆኑን የሚያሳይ ብዙዎች የመሰከሩለት በየትኛውም ሰዓት ሰዎች ቀንም ሆነ ሌሊትም በነጻነት የሚንቀሳቀሱበት ከተማ ነው በማለትም ገልጸዋል። ከምክር ቤት አባላት መካከል አዳሌ ኦዳ የተባሉ አባል ፖሊስ አሁን ደረስኩበት በሚለው ደረጃ እዚህ ከተማ ውስጥ የሚፈጸሙ ወንጀሎች ከፖሊስ ያመልጣል ብዬ አላስብም ብለው የግል መኪናዬ ተሰብሮ ንብረቱ ተሰርቆብኝ አካባቢ ያሉ ካሜራዎች ፈልጌ ለፖሊስ መረጃ ብሰጥም ክትትል ተደርጎ ተጠርጣሪ መያዝ አልተቻለም በማለት ጠይቀው ነበር። አክለውም አሁን የምንናገረውን ያህል በቴክኖሎጂ አድገናል፣ እንዲህ የሰራ ነው ብለን ስንናገር ህዝቡ ምን ይላል በማለትም ጠይቀዋል። የፌዴራል ፖሊስ ኮሚሽን የወንጀል ምርመራ ኦፕሬሽን መምሪያ ምክትል ኮሚሽነር ሙሌሳ አብዲሳ በበጀት ዓመቱ በተፈጠረ የምርመራ አቅም በወንጀል የሚጠረጠሩ ሰዎችን አስሮ ከመመርመር ቀድሞ ሊሰበሰቡና ሊመረመር የሚገባቸው ሰነዶች አጠናክረን ወደ መያዝ ነው እየሄድን ያለ ነው የሚል ምላሽም ሰጥተዋል። የገኛ እጽ ዝውውርም ኢትዮጵያ አየር መንገድን በመጠቀም በተለያዩ ናይጄሪያና በድግግሞሽ እንደሚያዙ የገለጹት ኮሚሽነሩ በ9 ወራት ከ44 ቢሊዮን ብር በላይ በህገወጥ የሐዋላ ዝውውር ተሳትፈው የተገኙ 92 ተጠርጣሪዎች ወደ ህግ አቅርበናል ብለዋል። በሞባይል ባንኪንግ በሚፈጸሙ የፋይናንስ ወንጀሎች በየቀኑ ህዝቡ ላይ እየደረሰ ያለ ተደጋጋሚ ክስተቶች ናቸው ያሉት ኮሚሽነር ሙሌሳ ወንጀሉን የሚፈጸሙ ሰዎችም በቀላሉ ፈልጎ የማይገኙና ቋሚ አድራሻ የሌላቸው በመሆናቸው የዜጎች ንቃተ ህሊና ማደግ ትልቅ አለውም ብለዋል። ይህ የፌዴራል ፖሊስ በ9 ወራቶች ያደረጋቸውን አፈጻጸምና ለህዝብ ተወካዮች ምክር ቤት ያቀረበው የ9 ወር ሪፖርት ነው።